ሰላም ጤና ይስጥልኝ ቤተሰብ እንዴት ናቸው? ሁሉ ሰላም ነው አለው። እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ ያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ አበረታቱ ቤተሰብ። ዛሬ ይዤላችሁ የመጣሁት ቪዲዮ አክስቴን ፕራንክ አድርጊያት ነው። በእርግጥ እንደው በጣም ያስቃል፣ ግን ንግግሯ ወስማ ብታገኘኝ ኖሮ እስሯማ ብሆን እንዴት ነው የምታደርገኝ? አላቅምና በጣም ተናዳብኝ ነበረ። ፕራንክ ያደረኩት ባል አሜሪካ አግብቶ ሊወስደኝ ነው። ደግሞ የሚወስደኝ በእኔ ነው። ፕሮሰስ ምናምን ብሩ በእኔ ነው። እኔ ሊከፍዬ ነው ደግሞ ብሎኝ እንደገና ከፈልኩ። ደግሞ ትንሽ ብር ከፍያለሁ። ፓስፖርትንም ልኬለታለሁ ስላት ይሆናል አይደል አንቺ አታደርጊውም የኔ እያለች ስትል እንደገና በቃ በጽሁፍ ነው እንትን ያደረኩት ፕራንክ ያደረኳት። ምክንያቱም እኔ በአንድ ቤቴ ላደርግ ስትሳቂ ይመጣብኛል አንደኛ፣ ሁለተኛ ደግሞ በጣም ድፍረት ያስፈልገዋል ፕራንክ ላይ እና እኔ ደግሞ በጣም ፈርቼ ነበረ እሷን ፕራንክ ላደርግ ስል እኔ እንጃ ብቻ እና የሆነ ስቅቅ እያልኩ ነበር የጻፍኩላት ራሱ ልጻፈው ልቶ እያልኩኝ ማለት ነው። እና ትደነግጣለች ወይንም ትቆጣኛለች ወይንም በኋላ ላይ ትቀየመኝ ትችላለች እያልኩ ማላስበው ነገር የለም ነበረ። ከዛ በድፍረት ጻፍኩት። ድምፅ አላኩላትም ማለት ነው። ያው መጀመሪያ ላይ ስለክላት በቃ ሪከርድ ተሰሙታላችሁ። አሁን እስኪ አሁን የእሷን ሪከርድና የኔን ጽሁፍ አይተን አዳምጠን ተመልሰን እንመጣለን። ቤተሰብ ይህ ቪዲዮ ስትከታተሉ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ቤተሰብ ማችሁን የእሷን ድምጽ የኔና እኔ ግን በጽሁፍ ነው ያው አነብላችኋለሁ። እንደነገርኳቸው በአንድ ቤቴ አልችልም ፕራንክ ማድረግ ሳቄ ይመጣል ምናምን ብያችሁ ነበረ። አሁን መጀመሪያ ያልኳትን ላንብብላችሁ። አበቤ እንዴት ነሽ? ሁሉ ሰላም ነው? ልጆች ደህና ናቸው? እኔ ምለሽ የሆነ ልጅ አሜሪካ ልውሰድሽ አለኝ ሚስት አድርጌ፣ ግን መሄጃ ካንቺ ክፈይ አለኝ። ተስማማው። ምን ይመስልሻል? ድምጽ ላኪልኝ አልኳት ማለት ነው። እና አሁን የሷን መልስ ሪከርዷን ልክፈትላችሁ። ወይ ኩንስስዬ እንዴት ነሽ? ሰላም ነሽ ወይ? ያለሁልሽ እግዚአብሔር ይመስገን ደህና ነኝ። እኔ ጋር ሁሉ ሰላም። እኔ የምልሽ ልጁ አሜሪካ ምን ያህል አወቅሽው? ሲቀጥል ምን ያህል አወቅሽው? ሁለተኛ ነገር አሜሪካ መኖሩን በምን አወቅሽ? ብርሽንስ ሊበላ ቢሆን? ሲቀጥል ወዶሽ ሚስት አድርጎ የሚወስድሽ ከሆነ ለምንድን ነው አንቺ የምትከፊው? ለምንስ ነው? እንዳትሞኝ ነው። አሜሪካ ከደረሽ በኋላ ከሆነ ብሩን የምትሰጪው ኦኬ። ግን አሁን ምንም እንትንታት ብርሽን ትበያለሽ። ስንት ልጆች ናቸው የሚያለቅሱ? ስንት እንዴ! የታውቀሹ አውቆስ እንደሆን በምን ታውቂያለሽ? የውሸት ቪዛ ቆይ የሆነ እንትን አለ እልክልሻለሁ ካገኘሁት። እንዴ አሜሪካ ልከልቸዋለሁ ብሎ የውሸት ቪዛ አዘጋጅቶ ምን ብሎ ተመርምረው ሁሉን ነገር ጨርሰው ፕሮሰሱን ጨርሰው ሁሉን ነገር አድርገው ልክ ኤርፖርት ሲደርሱ ፌክ መሆኑ ታወቀ። ምኑን ይዘሹ? ምኑን አውቀሹ? እውነተኛ የሚወድሽ ሚስት እውነተኛ ባል የሚወድሽ ቢሆን አግብቶሽ በራሱ ወጪ አሜሪካ ያለ ሰው ደግሞ ከአንቺ ከፈይ ይላል። እንደ ዝም በይ እንዳትታለይ እና መልሱን ላኪልኝ። አለች እኮ እና እዚህ ጋር አሁን በእርግጥ አባበሏ በጣም ጥሩ ነው። ተናዳለች። ግን የማውቀው ዩቲዩብ ላይ ነው። ስልኬን ወሰደ ልጀምርልሽ ብሎ እኮ ፓስፖርት እና ትንሽ ብር ልኬለታለሁ፣ ግን እንዳትናደጂ አልኳት። አሁን በጽሁፍ ማለት ነው። በቃ ኩንስንስ አንቺ ውሸትሽን ነው። ይህን ካረግሽማ አብደሻል ማለት ነው። ስለዚህ ውሸትሽን ነው። አንቺ በፍጹም አንቺ የኔ እህት ይሄን አታረጊም። ውሸት ነው። በፍጹም ውሸት ነው። አውቄብሻለሁ። ፕራንክ ልታደርጊ ነው። በፍጹም አታደርጊም፣ ፕራንክ ልታደርጊ ነው ስትለኝ እንኳ አልተመለስኩም። የሆነ እያደር እንትን አለኝ። በፊት ላይ እየፈራሁትን መልሷን እያየሁ ምናምን በቃ ሄድኩባት።
አሁን በጽሁፍ አረ አበቤ የምሬን ነው አንቺ ትረጅኛለች ብዬ ነው ያልኩሽ እኮ አልኳት። ከዛ ስላት ደወለች። ከዛ ድምፅ ላከኝ። እየቀለሽብኝ ነው ኩንስንስ ማርያምን እየቀለሽብኝ ነው አንቺ ልጅ። እኔ ይህን ነገር አላምንም። አብደሽ መሆን አለበት፣ አብደሽ መሆን አለበት። ስደውልልኝ መዳብ ስሪ ናት አልኳት። ይኸው አበቤ እንዴት ነሽ? መዳብ ስሪ ሆና ነው ድምፅ ላኪ ዴኮሽ ነው ውስጥ የሆነ ድምፄን ኮሰስ አድርጌ ነው ያልኳት ማለት ነው። እየቀለድኩኝ አይደለም፣ የምሬን ነው። ይሄ እኔ ነው እሷ። ከዛ አሁን የወረደች እስቲ ማይልኝ እስቲ ስንብር ላክሽለት። አንቺ በሽተኛ ነሽ እንዴ? ያምሻል እንዴ? ከመቼ ጀምሮ ነው አሜሪካ እንዲህ በቀላሉ ሰው ሁሉ እየከፈለ አይሄድም ነበር እንዴ? እንደዚህ በቀላሉ አረብ ሀገር መሰለሽ እንደ አሜሪካ ከላክሽ በኋላ እና እንትን ካልሽ በኋላ እንደ ደግሞ የምትነግሪኝ? እስቲ ስንት ብር ላክሽለት? ለማንኛውም አሁን የምርሽ ከሆነ አቁሚ፣ በቃ አቁሚ። ከቻለ ብሩን መልሽ። ሀቢባ ቤት ነገ አንቺን ብሬን ተበላው ብለሽ ትገቢ ነው እንዴ? እንደው ሰው ምን ይላል? አንቺ እንደው ምን ይላል እንዴ? ምን አባቱ ሆኖ ነው እሱ? የማን እንትን ነው? አንቺ እኔ የምለውም ቃል አጠፋብኝ። አቦ ሞኝ ነሽ እንዴ? እንዲህ እየለፋሽ ብርን እያገኘሽ አሜሪካ እንዲዝ በቀላሉ ሌባ አታላይ በበዛበት ሰዓት ቤት መኪና እያሸጡ ሌላው ቀርቶ ይቺ እነ ሚኪን እንትን ያለቻቸውን እሷን እንኳን ነፋሲ ጋር ሁሉ የተበሉትን አታይም? እንዲህ በቀላሉ የሚኬድ ቢኖር ነፋሲ ጋር አይሄዱም ነበር። እኔ ግን ውሸትሽ ነው የሚመስለኝ። የኔነትና ይህን ይመስላል። አሁን እዚህ ጋር ነው ፈታች ይቅርታ ስቀልሽ ነው አልኳት ማለት ነው። እና በጣም ተናዳለ እውነት ለመናገር ማለት ነው። በሽተኛ ነሽ እንዳለችኝ እንደሰማችሁት ነው እንግዲህ ሪከርዷን የኔንም ጽሁፍ እንዳያችሁት ነው። በጣም እየተንቀጠቀጥኩ ነው የጻፍኩላት እውነት ማለት ነው። እና መጀመሪያ ላይ ያው በጻፍኩላት ነገር ተረጋግታ ነበረ ያለችኝ። ያኔ እኔ ደግሞ ብር ሰጠሁት አላልኳትም መጀመሪያ ላይ ያው በእኔ ወጪ ሆኖ ሊወስዴ ምናምን ብዬ አወርቻታለኝ። ከዛ ስላት የሆነ እንዳያታልልሽ እንደዚህ ብዙ ሰዎች ታለዋል ምናምን በቃ የሆነ እንደ ምክር ነው መጀመሪያ ምን ያክል ታውቂዋለሽ እስኪ ንገሪኝ አለችኝ። እንደገና ደግሞ እኔም የሆነ እያደር ድፍረት ቀጠለብኝ እንዴ መሰለኝ። ያኔ ትቆጣለች በዚህ ብዬ ገምቼ ነበረ። አሁንም ቁጣ የለም። ከዛ ብር እንደሰጠሁት ነገርኳት፣ ፓስፖርቴ እንደላኩለት ነገርኳት። እውነት ይሄን ስላትማ አይ አንቺ የኔ እህት ይሄን አታደርግም ስቅር ልጅ ነው ምናምን አለች። እና እንደገና ኧረ አይደለም እየቀለፍ አይደለም ስላት ከዛ ያምሻል እንዴ በሽተኛ ነሽ እንዳለች የምሬ መስራት በጣም ተናዳ ነበረ። እና ብቻ የኔ ውድ አክስት በጣም ይቅርታ ጠይቃለሁኝ። በጣም ይቅርታ እውነት ለመናገር ማለት ነው ይሄን በማድረጌ እና እውነቷን ነው። በነገራችን ላይ እንደዚህ አግብቼ ውሰድሽ ምናምን ብለውም ያታልላሉ። መጀመሪያ እኔ ባይኔ አይቻለሁ ይሄንን። እንደውም ዘመዴም ናት እዚህ ዱባይ ነው የምትሰራው። እወስድሻለሁ ብሏት እንግሊዝ ሀገር ነው የምኖረው። በቃ በስልክ ነው የተዋወቁት። እኔ እንጃ ብቻ በምን ላይ እንዴት ተዋወቁ። ከዛ በቃ የሆነ ፕሮሰስሽን ጀምርሽ ብሎ ፓስፖርቷን ልካ ፎቶ ልካ ሁሉን ነገር ልካ እኔ እንጃ ብቻ ፓስፖርት ያስፈልገው ምን ይሁን የሚያስፈልገውን ነገሮች ሁሉ አድርጋ ነበረ። ከዛ መጨረሻ ላይ ብር አላት 120 ሺህ ነው ምናምን ላከችለት በኢትዮጵያ ማለት ነው። ስትልክለት ያንን ብር ተቀብሎ እያለቀ ነው በቃ ምናምን በቃ የማይለው ፍጥረት የለም እውነት ለመናገር። እሷ ደግሞ ይህን ብሩን ስትሰጠኝ መጀመሪያ አላወራችኝም። ብሩን ስትሰጠኝ ሰውየው ማለት ነው። በኋላ ላይ ብዙ ብር ጠይቃት የሆነ ስንት ሺህ ዶላር ነው ምናምን ጠይቃት እና ኧረ እኔ ከየት አመጣዋለሁ ይህን ያህል ዶላር ቢኖረኝ እኔ ምናምን ስትለው
ታውቃላችሁ። ብሎክ አደረገ ማለት ነው። እና ብሎክ ሲያደርጋት በጣም እንትን አለች፣ አለቀሰ። ራሷን ሁሉ የኔ ሳተችው። እኔ ጋር ደወለች እና አወራች። እንዴት ላድርግ ምናምን ስትይ እኔም በቃ የሆነ ታውቃላችሁ ተናደድኩኝ። ፍጥጥ ብዬ ነው ያደርኩት። ማታ ላይ ነበር ያለችኝ። እንቅልፍ አልወስድ ያለኝ። እኔ የሆነ ነገር ደግሞ የሚያናድድ ነገር ካለ እንቅልፍ አይወስደኝም እና የሆነ እርብሽ ብዬ ያደርኩኝ እኔ ራሱ። እሷም የሆነ ራሴ ላይ እንትን የሚያመኝ ነገር አለ ምናምን በቃ የማትለው ነገር የለም ነበር የዛለታ። እግዚአብሔር ይመስገን ጤናዋንም አላጣችም። ፈጣሪ ከጎኗ ስለሆነ ተጤናዋም ተረፈች። ደህና ሆና ስራዋን መቀጠል ጀመረ። የስልክሽን ትንሽ ቀን አጥፊና ተረጋጊ ብዬ እኔም በቃ አለ አይደል ያው የሚቻለኝን ማጽናናት ሰውን ባልችል አጽናናዋት። እሷም ያብር መሄዱ በጣም ያናድዳል፣ ግን ደግሞ ከሄደ ወዳ ተናዳ ጥርቁም ነገር የለም። ራሷን ነው የምታጠውና ራስሽን ጠብቂ ብዬ ያረጋጋኋት። ያብር ሰራችሁ እንጂ አልሰራትም ማለት ነው። እና እሱ ግን አይቀናውም፣ የትም ቢሄድ አይቀናውም። እውነት ለጊዜው ሊጠቅመው ይችላል እንጂ አይጠቅመውም። እና ይህ ነገር ይፈጠራል ማለት ነው። የቪዲዮ እንደሚጠቅማችሁም ተስፋ አደርጋለሁ። እና እሷ ደግሞ ላለችው ሁሉም ነገር ተሰርቶ ቪዛው ትኬቱ አልቆ ከሪፖርት ብራቸውን ተከፈሉ ወዳ ተመለሱ። ያኔ ፎርጅ አሰርተው ማለት ነው። እንደዚህም ደግሞ በደላሎች በኩል አለ። ራሳችሁን ጠብቁ። ደላላ ወደ አረብ ሀገር እንኳን ስትመጡ ለደላላው ብር አትስጡ ቀድማችሁ ማለት ነው። አንዳንድ ደላሎች በሚሰሩት ቪዛና ትኬት መተማመን ስለሌላቸው ቀድማችሁ ክፈሉ ይላሉ። አትክፈሉ ማለት ነው። እኔ አልከፈልኩም። ስመጣ ከአንዴም ሁለቴ ነው እኔ ወደ አረብ ሀገር የመጣሁት። ግን መጀመሪያም የመጣሁ ጊዜ ሪፖርት ገብቼ ብሬን በአዲስ አበባ ለሚቀመጥ ሰው ታሰጣላችሁ ማለት ነው። ሲስተር አለች፣ ለሷ ብሬን ሰጠሁኝ። ልክ ሪፖርት ገብቼ ፕሌን ከወጣሁኝ ወዳ ሁሉ ነገር ካለፍኩኝ ወዳ እንዳለፍኩኝና ብሩ እንድታስገባለት ነገርኳት። ጋዛ ካለፈ ብላ አስገባችለት። እንደዚህ አድርጉ። የአሁነኛው ጊዜ ሲቀጥል ተመጣ ወዳ በ4 ቀን 5 ቀን ምናምን ቆይቶ ነው የሰጠሁት ማለት ነው። ማለት ያው ሰውየውን ስላወቅኩት እሱም ዝም አለኝ። በሰጠች ጊዜ ትስጠኝ ብሎ መጀመሪያ እሱ ስለሆነ የላከኝ፣ ሁለቴም በሱ ስለሆነ የመጣሁት ማለት ነውና እና በመጣችሁበት በፊት ደላላ ደግማችሁ ብትመጡ ለእናንተ ጥሩ ነው። አንደኛ እሱም ምን ያክል እምነት እንዳለኝ በሱ ላይ ያንጸባርቃል። እውነቴን ነው። እኔ ደላላ አልቀያየርኩም፣ ምን አላልኩም። ጓደኛ እንኳን ልምጣ ሲሉ ለሱ ነው የምሰጣቸው። ደግሞ ያኔ ጓደኛህን መንጣቱ ሰጂ ምናምን የሚሉ አይደለም። እንደዛ አይነት እንኳን ሲሉ ለሱ ነው ማወራቸው፣ ማገናኛቸው። አምጣልኝ በቃ የሆነ ጓደኞቼ ጉልበቴ ናት ምናምን ብዬ አግባባቸዋለሁኝ። እኔም ሁለቴም ስመጣ እሱ ራሱ ተገረመብኝ። ማለት ቤሩት ምን ያህል ጊዜ ቆይቼ እንደገና ስመለስ በሱ ባንተው ልሂድ ስለው የሆነ ደስ ነው ያለው። እናቴ ደስ ነው ያለው። ብር ራሱ እንደ ሌሎቹ አላስከፈለኝም። ወይኔ እንደዚህ ይህን ያህል ጊዜ ቆይተሽ መተሽ አስታውሰሽኝ እንደገና ባንተ ልሂድ ስላልሽ ደስ ብሎኛል ነው ያለው። እውነት እና እንደዚህ አይነት ነገር ደላላም አትቀያይሩ። ብራችሁንም ስትከፍሉ ወረቀቱን ሰጥቶኛል፣ ቪዛ ሰጥቶኛል፣ ትኬት ሰጥቶኛል ብላችሁ ብራችሁን ቶሎ አታስረክቡ ማለት ነው። እና በሌሌ ከወጣችሁ ወዳ ወይንም ከሄዳችሁ በኋላ ብራችሁን ክፈሉ። ጥንቃቄ ነው። እውነት ለመናገር በጣም ጮሌ ነው ህዝቡ፣ ጮሌ ነው የሆነው እውነት ለመናገር ማለት ነው። እና ይህ ቪዲዮ እንደሚጠቅማችሁም ተስፋ አደርጋለሁ። ጠቃሚ ነገር እንደሚሆን ተስፋ አደርጋለሁ። አክስቴን ባናድዳት ትንሽ እና ይከን ይመስል ነበር ቤተሰብ። የዛሬ ቪዲዮ ይከን ይመስላል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱ ቤተሰብ። እስኪ እናንተም እንግዲህ ከተመቻችሁ አስተያየት ኮሜንት ላይ ጻፉልኝ። አመሰግናለሁ ቤተሰብ።